ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ሙሉ ያለኝን ኤክስፒሪየንስ አካፍላችኋለሁ እና እውነታውን ነገር ደግሞ እነግራችኋለሁ። በነገራችን ላይ ውጤት መጣ አልመጣ ምንም የሚጨንቃችሁ ነገር የለም። ግን አንድ ነገር ልንገራችሁ። አሁን ላይ ወስኑ። በቃ ከፈተና ተመለሳችሁ፣ ፈተና የሰራችሁትን ታውቁታላችሁ። ባይዘው የሚጠራጠር አለ፣ የሚያውቀውም አለ ቀጥታ ማለት ነው። እና ይሄን ይዛችሁ ደግሞ ውጤት እስከሚለቀቅ ድረስ ልጠብቅ የሚባል ነገር አለ። ውጤት ከተለቀቀ በኋላ ቤተሰብ አንደኛ የሆነ ይረበሻል ምናምን ውጤት ካልመጣላችሁ። ውጤት የመጣላችሁ ልጆችም ምንም የሚደንቅ ነገር የለውም። ውጤት መጥቶ ዩኒቨርሲቲ መግባት እንደዚህ ብዙ የሚደንቅ ነገር አይደለም። በነገራችን ላይ ውጤታማ የሚያደርገው እኔ ይሄንን አውቄ ቢሆን የምር ዩኒቨርሲቲ አልገባም ነው ስነግራችሁ ማለት ነው። ውጤታማ የሚያደርገው የራስህ ስራ ነው እንጂ የመንግስት ስራ ከዛ ወጥቼ ተመሪ 4 አመት በተለይ ቤተሰቦችህ እየጣሩ የሚያስተምሩ ከሆነ የምሬን ውጤት ባይመጣልህ ይሻላል። ቤተሰቦችህ ያለበት የኢኮኖሚ ሌቭል ዝቅተኛ ከሆነ ቀጥታ ወደ ስራ ብትገባ ነው ይሻላል። አንደኛ ወተህም በኋላ ብዙ ነገር ያስፈልጋል። ሁለተኛ ደግሞ ከዚህ ስትሄድ ብዙ ነገር አለ። ስትመጣ ስትሄድ ግቢ ውስጥ ብዙ ነገር አለ። በጣም ብዙ ነገር በቃ ይሄ ነው የማላችሁ ነገሮች አሉ። ነገር ግን የመጣላችሁ መልካም እድል ትገባላችሁ። ያልመጣላችሁ ደግሞ በጣም በቃ የምትረበሹበት ወቅት ነው። ለምን ብትለኝ የምትሆኑት ምን ልስራ እንዴት ልሁን በቃ በጣም የምትጨናነቁበት ጊዜ ነው። ግን ይሄ እንዳይሆን ካሁኑ የምታደርጉትን ነገሮች ልንገራችሁ። ካሁኑ ጀምሩ። አሁን እንደተመለሳችሁ የራሳችሁን ነገር ሊኖራችሁ ይገባል። ይህን ስላችሁ ስራ መክፈቻ ገንዘብ ላይኖራችሁ ይችላል። በእርግጥ ብትማሩም አሪፍ ነው። ቋሚ የሆነ የእጅ ሙያ ምናምን እንደዚህ ቴክኖሎጂካል ነክ ነገሮች ምናምን ብትማሩ በጣም አሪፍ ነገር ነው ብዬ ነው የምመክራችሁ። ቁጭ አትበሉ። በኋላ በጣም ነው የሚላችሁ ተጽዕኖ የሚፈጥርባችሁ ውጤት ከተለቀቀ በኋላ። እስከዛ ድረስ ቁጭ ከምትሉ የሆነ ነገር ሰሩ፣ ማንኛውንም ስራ ሰሩ። ውጤት ይመጣል ምናምን ምን አገባችሁ? ውጤት የተለቀቀ ጊዜ ይለቀቅ። እስከሚለቀቅ ግን እናንተ ስለ ውጤት ማሰብ የለባችሁም። የራሳችሁን ነገር ጀምሩ ባይ ነኝ። እኔ ካለኝ ኤክስፒሪየንስ ልንገራችሁ። እኔ ውጤት ይመጣልኛል አይመጣልኝም ብዬ ተጠራጥሬ ነበር እንደው ምክንያቱም የሰራሁትን ስለማቅ ውጤት ይመጣል አይመጣም ብዬ እየጠበቅኩኝ ውጤት እንዳጋጣሚ የኔ ውጤት ቀረብኝና በጣም በቃ ምን ልበል ቤተሰብ በጣም ብዙ ነገር አስተምሮኛል። በተለይ ክረምት ምናምን ማር ነበር በዛ ወቅት ማለት ነው። ክረምትን ስለምማር ምናምን በቃ ጎረቤቶች ምናምን ምን ልበላችሁ ያው ታውቁታላችሁ ብዙ ይወራል። በቃ እኔም በጣም ደበረኝ ማለት ነው። ከዛ ወደዚህ የምሰራው ነገር ራሱ ጠፋ። ከዛ ደግሞ የሪሚዲያል ውጤት መቆጫ ነጥብ ነበርና እሱን መጠበቅ ጀመርኩኝ። እሱን እየጠበቅኩኝ ለረጅም ሰዓት በቃ ቆየ ማለት ነው። ሪሚዲያል ውጤት ሳይገለጽ ከዛ ቆየ በቃ እስከዛ መልሁ በቃ እብደት በለው ውጤት ሪሚዲያልም ባያስገባኝ ከፍ ቢል ሪሚዲያልም እንዴት ነው ባልገባ ምንድነው የምሆነው? የግል አስተምሮ ነው የምለው ወይስ የራሴ ስራ ነው የምጀምረው? በቃ ቴንሽን እንቅልፍ የለም ማለት ነው። በቃ እንቅልፍ የለም። ደግነቱ ሪሚዲያል ውጤት መጣልኝና ገባሁ እና ያን ውጥረት ስላየሁት የሚሰማችሁ ስሜት እኔ ስለምገምተው እና ስለማቀው ነው ዛሬ በዚህ ቪዲዮ የመጣውላችሁ። በነገራችን ላይ እስካሁን እያዳመጣችሁ ከሆነ ሰብስክራይብ አድርጉ። ሰብስክራይብ ምንም እየተደረገልኝ አይደለም። የደውል ምልክታችሁን ኖቲፊኬሽን እንዲደርሳችሁ በሰራው ጊዜ እንዲደርሳችሁ ኖቲፊኬሽን ንኳት የደውል ምልክቷን እና ልቀጥል ወደ ፕሮግራሚ እና በጣም የሚከብድ ጊዜ ነው በዚህ ጊዜ ላይ ማለት ነው። ስለዚህ ምን ማድረግ አለባችሁ? ውጤትን መጠበቅ የለባችሁም። ቢመጣ ባይመጣም በቃ ሰርታችሁታል፣ ተመስገን። 12ኛ ክላስ ወስዳችኋል። ከእንግዲህ ግን የራሳችሁን ነገር ጀምሩ። አለቀ። ምንም ቁጭ አትበሉ። ውጤት መጣ አልመጣ ወደቅ ካልወደቅኩ ምናምን የሚባል ነገር የለም። በቃ ወደ ራስህ ስራ ግባ ባያለህበት ማለት ነው። በምችለው በማንኛውም ለምሸክም አይሆንም። የፈለከውን ስራ ማንኛውንም ስራ ስሩ። በቃ የአቅመ ደካማ ልጅ በተለይ ከሆንክ እንደው ቁጭ ብለው ውጤት አትጠብቅ ነው። የራስህን ስራ ተንቀሳቀስ። በቃ ቋሚ በተለይ ካገኛችሁ ግቡ። እንደ አሁን ምሳሌ ይሄ እንጨት ቤቶች ምናምን አሉ ይል እንደዛ ያለው ቦታ በቃ ስራ ነው። በየትኛው እንትን እንደሚል እኔ አንድ ታሪክ ልንገራችሁ።
ኢቢኤስ ላይ ነው ያየሁት። ሁለት ልጆች ናቸውና መንታ ይወለዳሉ። አባታቸው ይሞታል። ከዛ ማደጎ ቤት ስላችሁ የድርጅት ማደጎ እዛ ይገባሉ። ኢቢኤስ 2030 ላይ ነው ያየሁት። ይሄን ነገር በጣም ነው የገረመኝ ማለት ነው። ከዛ እነኛ ልጆች አባትና እናታቸው ብቻ ነች። አባትየው ይሞታል። እናትየው በጣም አቅመ ደካማ ስለሆነች ማደጎ ቤት ሰጣቸውና መንታ ናቸው ያድጋሉ። አድገው 10ኛ ክላስ ሲሆኑ ከማደጎ ቤት ይወጣሉ። ከማደጎ ቤት ወጥተው እናታቸው ጋር በቃ በጣም ህይወት ዳገት ሆኖባቸው በቃ ለረጅም ሰዓት እንደዚህ ሸክም ምናምን እየሰሩ ተምረው 12ን ሲጨርሱ ሁለቱም ውጤት መጣላቸው። ውጤት መጣላቸውና የሚሄዱበት ገንዘብ ያስፈልጋል። ከዛ ለረፍት የሚመለሱበት ጊዜ ያስፈልጋል፣ ገንዘብ ያስፈልጋል። በጣም ብዙ ማለት ነው ወጪዎች አሉ። ከዛ ይሄዳሉ። ጎረቤት ምናምን ይችላቸውና እነኛ የሚቆጣጥሩና ይሰራሩና ውጤት ውጤት እስከሚለቀቅም ሰራርተው ነበረ። ከውጤት በኋላም ትንሽ ሰራርተው ጨማምረው ይሄዳሉ። ጎረቤትም ምናምን ረድቷቸው ይሄዱና እስከ 6 ወር ምናምን ብሬክ ላይ ወደ ቤት ሊመጡ ሲሚስተር ላይ ወደ ቤት ይመጡና ሲያዩት የእናታቸው ሁኔታ በጣም ታማለች ምናምን በቃ እናታቸውም እንደነገርኳቸው አቅመ ደካማ ነች። በዛ ሁኔታ ላይ እያሉ በጣም ይከብዳቸዋል መማር በጣም ስለሚከብድ ከዛ አንደኛውን ተማር ይለውና አንደኛው ይቀራል ማለት ነው። እዚሁ ሸክም ምናምን እየሰራ ምናምን ያኛው ደግሞ በግቢዎች አካባቢ ምናምን እንደዚህ ላፕቶፕ ምናምን የተበላሹ ምናምኖች ፒሲ ይልካል ማለት ነው። ከዛ ልጁ የአዲስ አበባ ልጆች ናቸው ሁለቱ ይልካሉ። 2030 ላይ ግቡና አዳምጡ ከፈለጋችሁ እና ይልካሉ፣ ያሰራሉ ምናምን በቃ በዛ ምናምን እያሉ ይሄኛው ልጅ ያስጨርሷል ማለት ነው። ያኛው ልጅ ጨርሶ ከትምህርት ሲወጣ ስራ የለም። ከዩኒቨርሲቲ ተመርቆ ሲወጣ ማለት ነው ስራ የለም። በቃ ስራ አጣ ለረጅም ሰዓት። ከዛ አሁንም የመጀመሪያው ላይፍ ላይ ገቡ ማለት ነው ሸክም ምናምን። ከዛ አሁንም እንግዲህ ከ4 ዓመት በኋላ በ4 ዓመቱ ተመርቆ ወጥቶ እንደገና ሸክም። ከዛ ከሸክም ወጥተው እንትን መስራት ይጀምራሉ። ረዳትነት መጋረጃ መስቀል። ከመጋረጃ መስቀል ተነስተው የራሳቸውን ድርጅት አቋቁመው በራሳቸው መንቀሳቀስ ጀምረው አንዳንድ መኪና ኖሯቸው አስቡት፣ በራሳቸው ነው መጋረጃ የሚሰሩት ማለት ነው። ስለዚህ ምንድነው የራስን ቢዝነስ መጀመር ነው የሚያዋጣው ብዬ ነው። ይሄን ስል ግን ውጤት የመጣላችሁ ተመስገን ብላችሁ መሄድ ትችላላችሁ። ግን የምትጠራጠሩ ካላችሁ እኔ በእርግጠኝነት የምነግራችሁ ነገር ቢኖር የራሳችሁን ነገር ጀምሩ። ነገ ውጤት ሲቀር ልባችሁ አይሰበርም። ምን ልሁን ምናምን ብላችሁ እንትናት የምትሆኑትን ነገር ካሁኑ ተዘጋጁበት። በቃ ምንም ነገር አትጠብቁ። ምንም ይመጣልኛል ብላችሁ የሚጨመር የሚቀነስ ነገር የለም። ካሁኑ ተዘጋጁና ጠብቁት። አሁን ውጤት ትላንትና ፈተና ጨርሳችሁ ለዛሬ እንደዚህ መባሉ በእርግጥ ትንሽ ይከብድ ይሆናል። ከሳምንት ጀምሮ ቁጭ አትበሉ። በቃ 12ኛ ተፈትኜ ነው ምናምን በቃ ውጤት እየጠበቅኩ ነው ምናምን አትበሉ። ኖርማል ላይፋችሁን ጀምሩ። የራሳችሁን ነገር ጀምሩ። ስራችሁን ጀምሩ። ጣሩ፣ ጋሩ። በቃ የሚመጣውን ነገር ታውቁታላችሁ። ዝም ብላችሁ ቁጭ አትበሉ። እኔ ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? ዝም ብለን ቁጭ የምንለው ነገር ማለት ነው። ከዩኒቨርሲቲ ወጥተው እያየናቸው ነው። ብዙዎቹን እያያችኋቸው ነው። እኔ ናውቄ ቢሆን አልገባም ብያችኋለሁ። በእርግጠኝነት የሚያዋጣው የራስ ስራ ነው እና ውጤት እስከሚለቀቅ ድረስ ያለውን ጊዜያችሁን ተጠቀሙበትና ውጤት ከተለቀቀ በኋላ ብትቀየሱም ችግር የለም። በነገራችን ላይ የራሳችሁ ማኩረፊያ ነገር ይኑራችሁ፣ የራሳችሁ ቢዝነስ ይኑራችሁ። በቃ የተወሰነ ገንዘብ ስሩ፣ ቁጭ አትበሉ ባይነኝ። በሌላ ቪዲዮ እመጣለሁ። በነገራችን ላይ እንዳልኳችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮዎች እስክመጣ ድረስ